የጠየቅሽው ነገር ይደረግልኝ ያልሽው ነገር ከተደረገልሽ በኋላ ኦኬ አመሰግናለሁ ተደርጎልኛል ይቅርታ በቃ እኔ የምፈልገው ይሄን ነበር የምፈልገውን አድርጋልኛል እኔ የምፈልገው ዘልገብ ሄደ እንድትምል ነበር ማልክልኝ አመሰግናለሁ ትያለሽ እንጂ ሌላ ነገር ስትጨምሪበት ይኸውልሽ ልክ የምትፈልጊው ከደረገልሽ በኋላ ሌላ ነገር ስትጨምሪበት ይሄ ቃል መቀየር ነው ስለዚህ ቀድሞ ቀድመሻል አመሰግናለሁ ሁለት ደቂቃ ስሚ ውስጡ እሺ ይቅርታ አርግልኝ አመሰግናለሁ ይቅርታሽን እኮ አሁን እሱን አዳምጪው አንቺ ይቅርታ ጠይቀሻል አለቀ ዲስሪስፔክት እንዳያረግ በጣም ነገር አለ ከይቅርታው በኋላ ብለሃል አብይ እኔ ማንንም ዲስሪስፔክት አድርጌ አውርቼ ማላቅም አላወራም አሁንም የምናገርበት ምንም ዲስሪስፔክት የሚያስደርግም ነገር የለም ገብቶሻል ምንም ዲስሪስፔክት የሚያስደርግ ነገር የለም የተባልኩትን ያደረኩት አላረግም ማለት እኮ መብቴ ነው ኦሬዲ አደባባይ የወጣ ነገር ነው አይደል ግን መጽዳት ስላለበት ነው ግን ምንድነው ቅድም የሚያልኩት ራስሽን ፈትሽ ያልኩበት ምክንያት ሰውን ብሌም ከማረጓ በፊት አንድ ሰውን ከመውቀሱ በፊት እንተዋወቃለን በደንብ እንተዋወቃለን አባታቸውን በእነዚህ አይነት መንገድ ነው የሞተው ስለዚህ ቤትሽን ፈትሽኝ ከባሽ የሰው ልጅ ቤቱን ሳይፈትሽ ይሄ የባባና ነው መናገር የለበትም ስለዚህ የአባቴን ጦስ ይዘገረግባ አንተ ስነ ስርዓት እንደዚህ አይነት ነገር አታባቢ እኔ አሁን እዛ ጋር ብዬ ይልካሱ አስቆምኩት እኮ ሶሪ ስህተት ከሆነ ኦኬ ፐርሰናል ላይፏን መናገር አትችልም በቃ ስለዚህ ማለት አንቺ መጀመሪያ እኔን ከመቁቀስሽ በፊት ዙሪያሽን ማየት ነበረብሽ አለቀ ስለዚህ ያለ ስሜ ስም ተሰጥቶኛል ብለህ ስለራስህ ያለ ስም የሷ ፐርሰናል ስለዚህ ያለ ስም ሶሪ ዲስሪስፔክት ከሆነ ሶሪ እና ራስሽን ዞር ብለሽ በደንብ እንተዋወቃለን በደንብ አቅሻለሁ በደንብ ታውቂኛለሽ ስለዚህ ዙሪያሽን አካባቢሽን ያለውን ነገር ፈትሺ ስትፈትሺ ታገኝ ነገር ታውቂያለሽ እንዲያወራሽ ዲስሪስፔክት አረክሽን ብለሻችሁ እኔ እኮ ኦሬዲ ለምን ላይ መጣሁት ምጌ ነው የምወጣው ኦሬዲ እዚህ ጋር አፉን እየከፈተ ነው ያለው አልገባሽም አቢባ ይቅርታ አለሽ እኮ ይቅርታ አይደለም እያለኝ ነው ቁጭ አድርጎ እየሰደበኝ አሰሚውም እንዴ እንደዚህ ራስሽን ፈትሽን እኔ ያጣያኩት የእህቴ እንደም ነው እንዴ አቢባ በቃ ውጪ ይቅርታ እኮ እንድነው ይቅርታ ብዬ ህዝቡን አክብሬ ልውጣ እኮ አልኩት ከዛ ራስሽን ፈትሽ እንደዚህ አድርጊ ቁጭ አድርጋሽ እንደዚህ ማስደረግ እኮ ጥሩ አይደለም ይመስል ራስ ስለሆነ ያልኩ ስለቤት የሆነ ሰበብ የምትፈልጊ መሰለብሽ እኮ ከገባሽ ሰዓት ጀምሮ አልተረጋጋሽም ረጋ በይ ውሃ ጠጪና በእርጋታ እንነጋገር እንዴ ይቅርታ አንዴ ፈለግሽ ተደረገልሽ ኤደን በጣም እያረጋጋውሽ ነው በጣም በትዕግስት በትህትና ካም ዳውን እያልኩሽ ነው በጣም ግለሻል ሆቶ ነሻል የሚፈልገው የተደረገለት ሰው እንደዚህ ነው የሚሆነው የጠየቅሽው ነገር በ21000 ህዝብ ባለበት እኔ የምፈልገው እሱ ገብር የት ነው ሄዶ እንዲምልልኝ ብቻ ነው የምፈልገው ይሄን ካደረገ እኔ ተንበርክኬ ህዝብ ፊት ይቅርታ ጠይቋል አላልሽም ዳጊያኩ እኮ ልጠይቅና ልታቆና አለሽ ለምንድን ነው ቁጭ ብዬ እሱ የሚናገርም ሰው ዳጊያኩኝ ይቅርታ ልጠይቅ መጣሁኝ ይቅርታ ጠይቄ ልውጣ እኮ ነች አሁን ምን እያለን ያለ እኔ አንቺ ስታወሪ ስንት ሰዓት ሙሉ ስትወጪ እየሰማሁሽ አልነበር እንዴ ያለ ሀቡ እንደዚህ ልክ ነው ታያለሽ እኔ ምንም ቦታ ወይ ሀቢባ እኔ እሷ ስትወቅሰኝ አንቺ ቤት ቁጭ ብዬ ሁለት ሰዓት ምን አልኩኝ ስለሱ ክፋርቻ ብዙ ነገር ስትይ 21000 ህዝብ ባለበት ብዙ ነገር ስትይ ሀቢባ ስለማይመለከታት ነገር ሁሉ ታወራ ነበር ኧረ ሐቀኛ ሁኚ ኤደን ታይ እንደዛ ብዙ ነገር ሲባል ዝም ብሎ አላዳመጠም ሀቢባ አንድ ጥያቄ ልጠይቅሽ አሁን እኮ አልሰማም እያልኩ አይደለም መስመር ያለፈ ሲሄድ እኮ አንቺ ዝም ብያለሽ ሀቢባ አንድ ጥያቄ ልጠይቅሽ አባቷ በእንደዚህ አይነት ነገር ነው የሞተው ሲል አስቆምኩትኝ እኮ ስቶፕ ፐርሰናል ላይፎን መብት የለክም ስለራስ ጉዳይ ብቻ አውራ ብዬ ሀቢባ አልፈቀድኩም አንድ ጥያቄ ልጠይቅሽ ሀቢባ አንቺን አቤት ጠይቀኝ ከዚህ በፊት እኔ እሷ ስትወቅሰኝ 4 ሰዓት 5 ሰዓት ሙሉ ስለማይመለከት አሁን እሷ ስለዚህ ጉዳይ ብቻ ነው የሚመለከተኝ አለ ከዚህ በፊት ግን እኔ ቁጭ ብዬ ስሰማ የነበረው ስለማይመለከታት ስለኔ ስራ ስለኔ ስታፎች ስለኔ ምናምን ብዙ ነገር ስታወራ አልነበረ ስለማይመለከታት የመጣችበት የእህቷ ጉዳይ ብቻ ከሆነ ለምን ስለ እህቷ ጠይቃ አልወጣችም ከዚህ በፊት ዛሬ እኔ ሳወራ ነው እንደዚህ የምትሆነው ዛሬ እኔ ስናገር ነው እንደዚህ ኢሞሽናል የምትሆነው ቱ ቢ ሆነስ ማለት ነው ሰውዬ በጣም ብዙ ሰው ፈርዶበታል ህዝብ ጠንቋይ ተብሎ በየቦታው ተፖስቷል ላይቭ ሪከርዱ ተቆራርጦ ኮሜንት ላይ ሁሉም አፈዘዘን አደነዘዘን ምናምን ተብሏል በጣም ብዙ ነገር ተብሏል የዛኔ ግን አንገቱን ደፍቶ ዝም ነው ያለው ይሰውዬ ሐቁ እስኪወጣለት ድረስ ሄዶ አንቺ ምትፈታ መሐላውን እስኪፈጽም ድረስ ለሐቅ የምትቆሙ ከሆነ የዛኔ እንደዛ 21000 ሰው ባለበት ሲቀጠቀጥ በኮሜንት ጠንቋይ ሲባል አረኛ ራሱ ፈዘናል ሲባል ኮሜንት ላይ ስክሪን ሪከርድ ፎቶ ተለጥፎ በየቦታው ሲባል ይሄን ሁሉ ነገር ችሎ አንገቱን ደፍቶ
የታዘዘበት ቦታ ሄዶ መሐላውን ፈጽሞ መጥቷል። አሁን መሐላውን ፈጽሞ ከመጣ በኋላ ደግሞ አይ በቂ አይደለም ከዚህ በኋላ ከሰማይ ደግሞ ሌላ ነገር ይውረድልኝ ይባላል። አንድ ሰው አርጉልኝ የተባለው ነገር ከተደረገ በቃ ኦኬ ያዘዝኩህን አርገህልኛል። ኢብኑ ሀቢባ እሷ ስታወራ ምን ነበር የነበረው ይባላል። ሌላ ምክንያት መፍጠር። እሺ አሁን እሺ በስነ ስርዓት ማለት እሷ ከዚህ በፊት ቁጭ ብላ ስታወራ የነበረው ሚት አድርጌ እቀመጣለሁ። የሚያወራውን እየተከታተልሽ 2 ደቂቃ ብለሽኛል። እቀመጣለሁ፣ ችግር የለውም። በጣም እንደዚህ ካልኩ ይቅርታ፣ ሶሪ። ፐርሰናል ላይፏን ታች እንዳታረግ በፍጹም። አንተ ላይ ስለደረሰው ነገር ብቻ ነው ስለ ራስህ የምታወራው። ፐርሰናል ላይፏ ስለ ቤተሰቧ ምናምን ታች ማድረግ አይቻልም። ቴንክ ዩ። ያንተ ተራ ነው ማይኩ። ምን መሰለሽ ከዚህ በፊት እሷ ስታወራ የነበረው ሌላ ፐርሰናል ታሪኮች የኔን ፐርሰናል ብላ ስም ለማጠልሸት የተነሳ ብዙ ፐርሰናል ታሪክ ስታወራ ነበር አይደል? ጣልቃ ገብቼ አላስቆምኳት። የፈለገችውን እሱ ማለት እንደዚህ ነው፣ እሱ እንደዚህ ነው፣ እንትና እንደዚህ ምናምን ብዙ ነገር ስትላል ነበር። አንቺ ፊት እንደዛ ስትላል ነበር። ግን እሷ ሴት ስለሆነች ተረዳትና ይቅርታ አድርግላትና ኢትስ ኦኬ። እኔ ችግር የለብኝም። ምን ብዬ አስቆሚያታለሁ ወይ ነው? አስቆሚያታለሁ። እኔ ያንን ነገር ሁሉ አላስቆምኳትም። ምክንያቱም ዛሬ ግን እሷ እኔ ከዚህ በኋላ እዚህ ቦታ ላይ ስትፈልገው እዚህ ቦታ ላይ ፐርፐስሊ እዚህ ቦታ ላይ ደርሼ ስመለስ ይሄን ነገር እንደዚህ ምን ብዬ ነው የምወጣው? ለመውጣት እንደዚህ አይደለም እኔ ያልኩትኝ። አሁንም እኔ የሆነ ትርፍ ነገር ለማውራት አይደለም። ገባሽ ሀቢባ? አሁንም አንቺን የምነግርሽ ነገር ቢኖር ምንድነው፣ አሁንም አንቺ እንዲነሽ ሳይሆን አሁንም ራስሽን ዙሪያሽን ፈትሽ። የምታውቂውን ነገር ማንነትሽን እወቂ። እኔ በደንብ አቅሻለሁ። ማንም እዛ ሰፈር ያለ ሰው በደንብ ያውቃቸዋል። በደንብ እንተዋወቃለን። እኔንም በደንብ በዙሪያ ያለ ሰው ያቀኛል። ገብቶሻል? እንተዋወቃለን። ስለዚህ ራስሽን ፈትሽ። ምክንያቱም ቅድም ያነሳውበት አንግል ምንድነው፣ በእንደዚህ አይነት ነገር ተደጋጋሚ ቤት ውስጥ የተፈጠረ ነገር ስላለ ከዛ ጋር ተያይዞም ሊሆን ይችላል። ስለዚህ ይሄ እንደዚህ አይነት ነገር ደግሞ ያለበት ሰው ነው ይሄን ነገር የሚያምነው የሚያውቀው። ስለዚህ እኔ ደግሞ እንደዚህ ነሽ ሳይሆን ቅድም ያነሳውትን መድገም አይሆንብኝና ያ ነገር ስለሆነ ገብቶሻል? ያንን ነገር ደግሞ የምታውቂው ነገር ስለሆነ ራስሽን ፈትሽ፣ ራስሽን አንቺን ከእናትሽ ጋርም ከቤተሰብ ጋር ጠብ የሆንሽበት በአባትሽ ሞት ይሄ ስለሆነ አሁንም እንደዚህ አይነት ነገር ይቀጥላል። ሀቢባ ይኸውልሽ ስለ እናትሽ ስለ ቤተሰብ አታንሳ እንዴ። በቃ ራስሽን ዙሪያሽን ፈትሽ። ይሄ ላንቺ ብሎ ነው ሐቁን እንድታቂ ነው። እሱ ነበር ያልሽው፣ እሱ ሄዶ ማለልሽ ነፃ ወጣ። ስለዚህ ሌላ ደግሞ ዙሪያሽን የምታስሚው ካለ አስሚ። ማንንም የምትፈለው ነገር የለኝም። ለምን ይለኛል እሱ? ማንንም አትፈለኝም። እንደዚህ አይነት ነገር ባስብ ኖር እንደዚህ ነገር አላደርግም። እንዴ ሀቢባ ምን ሆነሽ ነው? ሰውን ምናልባት አንቺ ለሃይማኖት ተከታይ ስለሆንሽ በወንጀል ለምሳሌ አንድ ሰው ይጠረጠራል አይደለ? አንድ ሰው በወንጀል ተጠርጥሮ ከዛ ወንጀል ነፃ ሲወጣ ሌላ ተጠርጣሪ ደግሞ ይፈለጋልና፣ ስለዚህ ሌላ ተጠርጣሪ ደግሞ ፈልጊ ዙሪያሽ ላይ ለማለት ፈልጎ ነው፣ ላንቺ ብሎ ነው ሊያድንሽ። ይሄንን እኮ አልኩሽ እኮ በአንቺ ምክንያት። ኦኬ እዚህ ጋር ስለዚህ እግዚአብሔር እኮ አይደለንም እኮ እዚህ ጋር መተው ቁጭ ብሎ እኮ እንደዚህ ስላለሱ ሌላ ቦታ ተጠቅሞ እሱ እግዚአብሔር ዘብር ምናልባት አንቺ ሌላ ሃይማኖት ተከታይ እስልምና ሃይማኖት ተከታይ ስለሆነ ይሄ እንደዚህ አድርጊ ሌላ ነው እንደኔ ቁጭ ብዬ ምን ሆነሻል? ገብርኤል የዘብሩ አሁንም ፍርዱን ይስጥ። አመሰግናለሁ ሀቢባ። አሁንም የዘብሩ ገብርኤል ፍርዱን ይስጥ። አመሰግናለሁ። በተረፈ ወደ ጎን እንዳይሄድ አረጋዋለሁ እያልሽ ነው። በጣም ብዙ እየሄደ ነው። እኔ ደግሞ እዛ ጋር አባቶችም ቢሆን አይደለም ሌላ ነገር እንደዚህ መመላለስ ማለት ነው። ኢቭን ከሰላምታ ውጭ ምንም እንዳትችለተው አመሰግናለሁ። በተረፈ እኔ የዘብሩ ገብርኤል ለወሩ ወር ሳይቆይ እንደው ታሪኩን ካላሳየኝ ምንም አልልም። አመሰግናለሁ ስለመጣው። ብዙ ትርፍ ነገር ሲነጋገር ዝምብለሽዋል። ታሪ እናትሽ ስለራሴ ስለቤተሰብ ሲያወራትናገር ብዬዋለሁ። አወራ አልናገርም። ከዛ አንቺ ደግሞ ምናሽ ዙሪያሽን አይ ለኔ ብሎ አይደለም ሀቢባ። እኔ ገብርኤልን ነው ማለት ተጠርጣሪ አይደል? እሱ ነበር ተጠርጣሪ። እሱ ዙሪያሽን ኢ ብሎኝ አልኩሽ እኮ ተጠርጣሪ ሆነ ፍርድ ቤቱ ያንቺ ተጠርጣሪ ሆነ እሱ እዚህ እንጂ ዙሪያሽን ኢ ስላለኝ አንድና አንድ ገብርኤልን ብዬ ነው ያመንኩትን። ገብርኤል ነው የሚያሳየኝ አልኩሽ እኮ። እኔ እኮ አልኩሽ እኮ አሁንም እኮ ያልኩሽ ነው ገብርኤል ሰምተሽ እሱ አይደለሽም። እናቴ ትሙት ፍርታም ነሽ። በጣም እንዴ ሀቢባ ምን አለሽ? የዛለት ያልሽው ዘብር ገብርኤል ሄዶ ይማልልኝ ብቻ እኔ መጥቼ። አሁን ግን የሆነ በጣም ግለሽ ጮኸሽ ለመደበቅ ይኸውልሽ፣ የሆነ ሰው የሆነ ጥፋተኝነቱ ለመደበቅ ሲፈልግ ነው፣ ማመን ሳይፈልግ ሲቀር ነው እንደዚህ ቱግ የሚለው። ምንና ማምነው አመንኩኝ እኮ እንዴ። አንደኛ ይኸውልሽ የሚያስቆጣ የሚያስጮህ ምንም ነገር የለም። ካልም ዳውን
ተረጋጊና አቡ ፕሊዝ የምትፈልጊው ነገር ተሟልቶ ይቅርታ አድርጊልኝ። ጠየቅሽው ህዝብ ፊት ሄዶ ብቻ ይማልልኝ። ምንድን ነው የምትፈልጊው? ኤደን ደጋግሜ ጠየኩሽ። ሄዶ ብቻ እንዲምልልኝ አንቺ ብቻ ሀቢባ ሄዶ እንዲምል ብቻ አርጊልኝ። ደጋግመሽ ያልሽ ላይ አንቺ ብቻ ሄዶ እንዲምል አርጊልኝ። በጥያቄሽ መሰረት ሄዶ ከማለ ሌላ ትርፍ ወሬ አያስፈልግም። በጥያቄሽ መሰረት ይሄ ሰውዬ ይቅርታ አልኩኝና ልውጣ ስልሽ ምን አልሽኝ? ይቅርታ ብያለሁ አቡ ምን አልኩሽ? አሁን እንደዚህ ስትይኝ እኮ ምን አልኩሽ? አቡ ይቅርታ ብያለሁ ልውጣ ስልሽ አክብሬሽ አንቺን ህዝቡን አክብሬ መጥቻለሁ። ቆመሽ ይቅርታ ትበለኛል። ቆሜ ይቅርታ ልበለው ወይ? ይቅርታ ልኔ የመጣሁት ሀቡ አልኩሽ አይደለም ነው? እሺ 2 ደቂቃ ቁጭ በይና እሱ የሚልሽ ነገር አላልሽ። እኔ አንቺን አምኜ ቁጭ ብዬ እናትሽ ቤተሰብሽ እያለ ሲጠራ አንቺ ብቶኝ አክሴፕት ማታ ዙሪያሽን ፈትሺ